በእለት ተእለት ኑሮዬ የእግዚአብሔርን ፈቃድ ማወቅ እችላለሁን? በጎቼ ድምፄን ይሰማሉ ሲባል በየቀኑ የአምላክን የፈቃድ ዕውቀት ድምፅ መስማት እኔ እችላለሁ ወይስ ለነቢያት ለተቀቡ ለተለዩ ነው? እኔ እንደ ልጅ የአባቴን ድምፅ በየቀኑ መስማት እችላለሁ? የእግዚአብሔር ፈቃድ ከስትንፋስ ይልቅ ቅርብ ነች፣ በልቤ ነች ወይስ ሩቅ በዳመናት ላይ ነች? እግዚአብሔር ፈቃድ ካወቅክ በኋላ ማንም ሊነቀንቅ አይችልም። ቃሉን ሊቋቋም የሚችል ማንም ሰማይና ምድር የለም። ከተገለጠ ሆነ ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲቱ ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልእክቱም ከእግዚአብሔር ይሁን አይሁን በምን ማወቅ ይቻላል? እና ብዙዎች የብርሃን መልአክ እስኪመስሉ ራሳቸውን ይለውጣሉ። ሐሰተኛ ሐዋርያቶች የተመረጡትን እስኪያስቱ ድረስ ራሳቸውን የሚለውጡ አሉ እንደምታውቁ። እና ራሱ ገብርኤል የሚጠቁማት ማርያም ይኸውልሽ እኔ እያነጋገርኩሽ እያለ ጸጋ፣ ደስታ፣ የእግዚአብሔር አብሮነት ካንቺ ጋር አለ፣ በረከትም አለ። ምን ማለቱ ነው? እኔ እያናገርኩሽ እያለ መልእክቱና መልእክተኛው ከሰማይ መሆኑን የምታውቂው መንፈስ ቅዱስ ለመንፈስሽ ሲግናል እየለቀቀልሽ ይላታል። ምልክቶች ጥርት ፍንትው ያለ ድምፅ ባንሰማም ዳግም ለተወለደው መንፈሳችን መንፈስ ቅዱስ የሚሰጠውን ምልክት መተርጎም አንደኛው። ስለዚህ መንፈስ ቅዱስ ይናገራል። እንዴት ይናገራል? አንዱ በጎና ደስ በሚያሰኝ ይናገራል። ስለዚህ ውስጥ ሲከብድህ ደስ ሲልህ፣ በጣም ሲጫጫንህ ስትፈታ መተርጎም ካልቻልክ የእግዚአብሔርን ፈቃድ ማወቅ ትቸገራለህ ማለት ነው። እና አንዱ የእግዚአብሔርን ፈቃድ የምናውቀው መንፈስ ቅዱስ ለመንፈሳችን በሚሰጠው ምልክት ነው ማለት ነው። ሐዋርያው ጳውሎስም ወደ መቄዶንያና ናና እርዳን የሚል ራእይ ያየ። ስለዚህ ራእዩን ካየን በኋላ ከሲላስ ጋር በፍጥነት ወደዛ ሄድን። አንዲትም ገረድ ነበረች ለጌቶቿ እየጠነቆለች ትርፍ የምታመጣ፣ የልዑል አምላክ ባሪያ የመዳን መንገድ የሚነግራችሁ የእግዚአብሔር ሰው ነው አለች። አሜን የሚያሰኝ ነው ንግግሯ። ጳውሎስ ግን መንፈሱ ተበሳጨበት ይላል። አሁን እኮ ምልክት ነው የሚሰጠው። ልጄ ጳውሎስ ይሄ ሰላቢ መንፈስ ነው እንዳትሰማት አላለው። ውስጥ ሲቆጣና ሲናደድ ኖርማል አይደለም ማለት ነው። ማለት ቆም ብለህ ትሰልላለህ። የሆነ ጅኒ ዙሪያ አለ ሰልል ማለቱ ነው። እና ጳውሎስ በኢየሱስም ልቀቅ አላት። ጮኻ ወጣች። በምን አወካት? የልዑል አምላክ ባሪያ እያለች በኢየሱስም ልቀቂ ለምን አልካት ብትሉት መንፈስ የተበሳጨ ነው የሚላቸው። ሉቃስ በግልጥ እንደዛ ነው ይጻፈል። የእግዚአብሔርን ፈቃድ በምን እናውቃለን? መንፈስ ቅዱስ ለመንፈሳችን በሚሰጠው ምልክት ነው። እንግዲህ ለማርያም ምን ምልክት ሆነላት? ደስታ፣ በጎነት፣ ጸጋ፣ የእግዚአብሔር አብሮነት፣ እነዚህ ሁሉ በረከት አንዱ ናቸው። ሆኖም መዘመር የለብህም። ሆኖም እርምጃ መውሰድ የለብህም። ብቻውን በቂ አይደለም። የእግዚአብሔር መንፈስ ተናገረኝ ብለህ ሌላ መንፈስ ሊሆን ይችላል፣ የራስ መንፈስም ሊሆን ይችላል። ስለዚህ ሌሎች 4 ማረጋገጫዎች ግድ ናቸው። ሁለተኛ ሚላትን እዩ። ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱን ቀየረውን ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ይህንን ከየት አመጣው? መጽሐፍ ቅዱስ ላይ ሚክያስ 4:7፣ ሁለተኛ ሳሙኤል 7:16፣ ዳንኤል 2:44 ያነበበላት። በያዕቆብ ቤት ላይ ለዘላለም ይነግሣል፣ ሁለተኛ ሳሙኤል 7:16፣ የዳዊትን ዙፋን ይሰጠዋል፣ ዳንኤል 2:44፣ ለመንግሥቱ ፍጻሜ የለውም፣ ሚክያስ 4:7። ምን ማለት ነው? መልአኩ መልእክቱም መልእክተኛውም ከእግዚአብሔር እንደሆነ እንድታቅ ሁለተኛ ማረጋገጫ ምን ሰጣት? ቅዱስ የእግዚአብሔር ቃል። 3 ጥቅስ አዘነበላት። ልክ ነው ተጽፏል፣ አንብቤዋለሁ። ልክ ነው። ለምን? ሰይጣን በእግዚአብሔር ቃል ሊያሳስት ይችላል።
ራስን ከፎቅ ላይ ወርወር መላእክቶች እንዳትሰናከል ይጠብቀዋል ተብሎ ተጽፏል። እውነት እኮ ነው ተጽፏል። በቃል ሳይሆን በቃል ሙላት ነው ድል የምትነሳው። ሌላ ቦታ ደግሞ አምላክን አትፈታተን ተብሎ ተጽፏል። የእግዚአብሔር ቃል ሙላት ውጊያ ነው ማለት ነው። ስለዚህ ማርያም አንዱ ድንቅና ብጽዕት እንድትባል ያደረጋት መጽሐፍ ቅዱስን ታውቃለች። መጽሐፍ ቅዱስ ያኔ አዲስ ኪዳን በእጇ የለም። የሙሴ ሕግጋት ፔንታቶክ የሚባሉት የታሪክ መጽሐፍት፣ የትንቢት መጽሐፍት፣ የጥበብ መጽሐፍት፣ መዝሙራት ምናልባት እነዚህ ኦልድ ቴስትመንት በስክሮልስ የተጻፉ በብራና በጣም ለማንበብ የተጋች ነች ማለት ነው። ስለምታቅ ነው የነገራት። በቃሉ መፈተሽ ስለምትችል ነው የነገራት። ሁለተኛው የእግዚአብሔርን ፈቃድ መንፈስ ቅዱስ ለመንፈሴ ከተናገረ በአንድ ጉዳይ 100% የእግዚአብሔር ቃል መደገፍ አለበት። አይጣሉም ሁለቱም። ከቃሉ ውጪ መገለጥ የለም። እና ቃሉ ካላረጋገጠ ከመንፈስ ቅዱስ ጋር ካልተናበበ እርምጃ መውሰድ የለብህም። ሪስክ አለው። ሁሉ በእግዚአብሔር ቃል ይመረመራል፣ እሱ ግን አይመረመርም። ብቸኛ መፈተሻ መሳሪያ ለሰው ልጆች የተሰጠው እግዚአብሔር ቅዱስ ቃሉ ፈቃዱን አጥልለህ እንዳትስት የሚያደርጋል ብርሃን፣ ለመንገድ ብርሃን የሆነው የእግዚአብሔር ቃል እውቀት ነው ማለት ነው። እሺ የእግዚአብሔር ቃል እና መንፈስ ቅዱስ ካረጋገጠልኝ እርምጃ መውሰድ ይችላለሁ ወይ? ትችላለህ፣ ግን አደጋለሁ። ምን ማለት ነው? እኔ ከስጋና ከደም ጋር አልተማከርኩም ይላል ሐዋርያው ጳውሎስ። አብርሃም ልጅን ሰዋ ቢላ ይዞ ሄደ፣ ማንንም አላማከረም። ቃሉና መንፈስ ቅዱስ ካረጋገጠልህ እርምጃ መውሰድ ትችላለህ። በአሁን ዘመን ግን አይመከርም። አንደኛ የቃሉ ሙላት ላይኖረን ይችላል። ሁለት መንፈስ ቅዱስ የሚናገረውን አጥልለን ላንሰማ እንችላለን፣ ልንሳሳት እንችላለን። ስለዚህ ማርያምም አልዘመረችም፣ ምስጋናም አልሰዋችም፣ እርምጃም አልወሰደችም። ለምን? ሁለት ነገር ገና ይቀራል። የእግዚአብሔርን ፈቃድ በምን አውቃለሁ? መንፈስ ቅዱስ ለመንፈሴ በሚናገረው አንድ፣ ሁለት የእግዚአብሔር ቃል በሚያረጋግጠው ቃሉ ካረጋገጠ፣ ሶስተኛስ ቅዱሳን ሰዎች ከመሰከሩ። ምን ማለት ነው? እዛው ላይ ምዕራፍ 1 ላይ ምን ይላታል? ቁጥር 35 መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። አሁን ምልክት ሲሰጣት ቁጥር 36 እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅኗ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ከዛ ዝቅ ብላችሁ ቁጥር 39 ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮ በመጣ ጊዜ ጽንሱ በማኅፀን ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ነች። አሁን ገብርኤል ምን እንዳላት ይሁ ማርያም መንፈስ ቅዱስ ለመንፈስሽ መስክሯል፣ የእግዚአብሔር ቃል ጠቀሸልሻለሁ። አሁን ሌላ መንገድ ልንገርሽ፣ ዘመድሽ ኤልሳቤጥ። ዘመድ ኤልሳቤጥ መካን ለነበረችው በደንብ ነው አማቀው፣ ዘመዶቼ ናቸው ዘካርያስና ኤልሳቤጥ። አሁን ይገርምሻል 6 ወር ነፍሰ ጡር ነች። ለእግዚአብሔር የሚሳነው የለም። ምን ማለቱ ነው? ሄደሽ አርሻት ማለቱ አይደለም። መንፈስ ቅዱስ ያረጋገጠልሽን ቃሉ የመሰከረልሽ ሰው በቅዱሳን ሰዎች ማረጋገጥ ትችያለሽ። ኤልሳቤጥና ዘካርያስ ጋር ሂጂ ከፈለግሽ ነው መልእክቱ። ማርያምም ስለገባት ወደ ተራራማው ሀገር ወደ ዘመዷ ወደ ኤልሳቤጥ በፍጥነት ሄደች። ዝርዝር አልነገረቻትም፣ ምንም ፍጭ አልሰጠቻትም። ዘመድ ኤልሳቤጥ ሰላም ላንቺ ይሁን ብላ ጭጭ አለች። ሆም ብላ ነው፣ ለማስፈተሽ ነው። የብርሃን መልአክ የሚመስል አጅሬ ተናግሮ ይሁን አይሁን ማጣራት አለባት። ገና ድምጿን ስትሰማ መንፈስ ቅዱስ በኤልሳቤጥ አድሮ የጌታዬ እናት የመጣልሽ ቃል እውነት ነው፣ አሜን ማለትሽ ትክክል ነው፣ ከአንቺ የሚወለደው ብፁዕ የእግዚአብሔር ሰው ነው። ማህተም ቁጭ አደረገችላት። እና አራተኛውና የመጨረሻው በቀላሉ የማናስተውለው ግን ኤልሳቤጥ ያስተዋለችውን ቁጥር 41 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ጽንሱ እኮ ዮሐንስ ማለት ነው። የ6 ወር ነፍሰ ጡር ሆዷ ውስጥ ማኅፀኗ ውስጥ ሆኖ ዘለለ።
ደሜ ጨመረ፣ ልጁ ተገላበጠ አላለችም። ምንም እኮ ድምፅ አልተሰማም። ዘለለ ነው የሚለው። ማርያም ተረጎመችው ማለት ኤልሳቤጥ ጽንሱ በማኅፀኔ ዘሏል። ምን ማለት ነው ታዲያ ጽንሱ? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። በሐዘን አይደለም፣ ደሜ ስለጨመረ አይደለም፣ ደስ ብሎት እውቅና ሲሰጥሽ ነው ጽንሱ። መንፈስ ቅዱስን ትሰማለች፣ ቃሉን ትሰማለች፣ ተፈጥሮን ታነባለች ኤልሳቤጥ። አራተኛው ማረጋገጫው ምንድን ነው? ተፈጥሮ ብየዋለሁ። ኔቸር፣ ተፈጥሮ ራሱ የእግዚአብሔርን ታላቅነት ይመሰክራል። ተፈጥሮ ከእግዚአብሔር ቃል ከመንፈስ ቅዱስና ከቅዱሳን ሰዎች ጋር አይጋጭም። ይገርማችኋል። ስርዓቱን ጠብቆ ከአምላክ ጋር ሰላምታ ሰጥቶ ሰልፍ ውስጥ የሚገባው ተፈጥሮ ነው። ተፈጥሮ ይናገራል። ሙሴ ሕዝቤን ይዘህ ወደ ከነዓን ይዘህ ሂድ ከእግዚአብሔር ከሆነ እንደ ቃሉ ከሆነ በጊዜው ከሆነ ሕዝቡን ይዞ ሲሄድ ኤርትራ ባህር ተፈጥሮ ሰላምታ ሰጥቶ መንገድ ይለቃል። ኢያሪኮስ ሰግዶ መንገድ ይለቃል። አለቱስ ውሃ ያወጣል። ተፈጥሮ ሁሉ ለእግዚአብሔር ፈቃድ ይሰግዳሉ። ይገርማቸው። ከዚህ በኋላ ማርያም ምን አደረገች? ከዚህ በኋላ አለቀ። ቁጥር 47 ላይ ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክተዋል። መዝሙር ነው፣ ምስጋና ነው፣ ሽብሸባ ነው። ቀለጠ፣ አለቀ። የፎቁ መሰረት አለቀ ማለት ነው። ከዚህ በኋላ ማርያም 9 ወሯ ላይ አውግስጦስ ቄሳር ትእዛዝ አወጀ። በእኔ ግዛት ያላችሁ ሁሉ በተወላጅ ቤተሰባችሁ ሄዳችሁ መቆጠር አለባችሁ አለ። ናዝሬት ብትኖርም ማርያም ትውልዷ ቤተልሔም ይሁዳ ነው። 125 ኪሎ ሜትር በ9 ወሯ የ125 ኪሎ ሜትር የሚያስገድድ ንጉሳዊ አዋጅ መጣ። አሁን መደንገጥ ትጀምራለህ። ምጧ ድንገት መንገድ ላይ ቢመጣስ? እዛ ሆስፒታል የለ፣ ሰርጀሪ የለ፣ ግሉኮስ የለ። እንዴት አምላክ በማኅፀኗ ካደረ ነገስታት በመስኖ ውሃ እንደሚቆጣጠር በእግዚአብሔር እጅ ከሆኑ በዚህ ሰዓት እንዴት አዋጅ ይመጣል? ሌሎች ሊሉ ይችላሉ። ማርያም አትልም። ኦልሬዲ መሰረት ጥላለች። እንደተፈራው ምጧ መጣ። ዮሴፍ ምጤ መጣ፣ መውለጃ ፈልግ። አልቤርጎ ዝግ ነው፣ ሆስፒታል ዝግ ነው፣ ማደሪያ ቤት ሙሉ ነው። እንዴ ሰማይና ምድርን የፈጠረ አምላክ አንድ መወለጃ ያጣል እንዴ? ከእግዚአብሔር ነው ከሌላ መርምሪ አትልም። ሌሎች ሊሉ ይችላሉ። ማርያም ፈለኩ አንድም ቦታ የለም። ቅር እንዳይልሽ የተገኘው ግርግም ነው። አዛብ አለ፣ በጠጣ አለ፣ እዛ ኢንፌክሽን ቅብጥርሱ። አትጨነቅ ዮሴፍ፣ ደገፍ አድርገው ሰደኝ። ማርያም አይሞቃትም አይበርዳትም፣ መሰረቷን ጥላለች ነው የምላችሁ። ግርግም ወለደች። ሰባ ሰገሎች ኮከብ መጣች፣ እረኞች ሰገዱ፣ ሞቅ አለ። ግርግሙ ቤተ መቅደስ እስኪመስል ዕጣን ነው፣ ከርቤ ነው፣ ወርቅ ነው። ወዲያው አደጋከች። ዮሴፍ ሕፃኑ ሊገለው ነው። እናስ ወደ ግብፅ ይዘሄድ። ትላንት ወልዳ ዛሬ ሳትታረስ በምድረ በዳ ወይ ምድረ በዳ። ዮሴፍ አስቀምጠኝ አህያው ላይ ደግፈኝ፣ እንጓዛለን። ይሄ ነገር ምንድን ነው? ጣጣው በዛ እኮ። ከአንዱ ላይ አንዱ አትልም። ይኸው ልጅሽ ቦይል ዘብል አለበት። አበደኩ መሲ ነኝ ይላል ደግሞ። ይኸው በጥፊ መቱት እኮ፣ ሰቀሉት እኮ። የዘላለም ንጉሥ ነው ያለሽ ገብርኤል ተሰቀለ፣ ሞተ እኮ። ማርያም አትደነግጥም። ፊት ለፊት ከመስቀሉ ጋር ቆማለች፣ መሰረቷ ላይ ቆማለች። ሁሉም ወፊቾ አርቲፊሻሎች እንደሆኑ የእግዚአብሔር ፈቃድ ለዘላለም እንደሚኖር እርግጠኛ ነበረች። ያገለገለችው ያ ጌታ በ3ኛው ቀን እንደተባለው ተነሳ። ታውቃላችሁ፣ በመሃል ውስጥ ያሉትን ሁሉ ማዕበሎች ያለፈችው በተነገረው እግዚአብሔር ፈቃድ እርግጠኛ ስለሆነች የምታውቁት። አውራቂስ አውሎ ነፋስ መጣ፣ አልበሉም አልጠጡ፣ መርከቡ ተሰባበረ እና መረቡን ለቀውት ተነዱ። ለምን? ከቁጥጥር ውጭ ወጣ። ጳውሎስም በዛ ሞት መሃል ቆሞ በ400 ሰዎች መሃል የሱ የመሆን ተገልጦልኝ ነበር፣ በቄሳር ፊት ትቆማለህ ብሎ አስቀድሞ ነግሮኛል። ሮም ፊት ሳልቆም ሞት የለም፣ አይዟችሁ ብሉና ጠጡ እያለ አበረታቸው።
የተገለጠው የእግዚአብሔር ፈቃድ እንደሚፈጸም እርግጠኛ ነበር። ከማዕበሉ በላይ በፈቃዱ ላይ ጸና። አንዴ ፈቃዱን ካወቅ ማዕበል አይወስደው፣ ነገስታት አይወስዱት። እየሰነጠቅ ነው የምትሄደው። መጀመሪያ መሰረት ላይ ነው ማጥበቅ እና ማርያም መሰረቷን አጸናች። ብዙ ናቸው የተወዛገቡ። አንድ ቀን ሳኦል ይገለኛል ብሎ ወደ ፍልስጤም ሄደ። ረሃብ ነው ብሎ ወደ አብርሃም ወደ ግብጽ ታውቃላችሁ፣ ወደ ፍልስጤም ከተማ ሄደ። ይገሉኛል ብለው ስለፈራ ስለሚስቴ ሲሉ ይገሉኛል አለ። አይገሉትም። ኦሬዲ እግዚአብሔር ፍቃድ እርግጠኛ ከሆነ ወፍቾ ታውቃላችሁ። ወፍቾ ማለት ሰው የሚመስል ሰው ነው። ስንዴ እንዳይበላ ኮፍያ ያደርጉለታል፣ መነጽር ያደርጉለታል፣ ጅራፍ ያስይዙታል። ወፎቹ ሰው ይመስላቸዋል፣ ግን ሰው አይደለም። አየህ፣ የእግዚአብሔር ፈቃድ ካወቅክ በኋላ ማንም ሊነቀንቅ አይችልም። እንደ ወፍቾ አርቲፊሻል ነው። ቃሉን ሊቋቋም የሚችል ማንም ሰማይና ምድር የለም። ከተገለጠ ሆነ ማለት ነው። እና ማርያም የእግዚአብሔርን ፈቃድ በዚህ ያወቀች